ስሙት። የነነዌ ጾም በጣም የሚገርም ጸሎት ነው። እንደ ሀገር የተጸለየ ጸሎትና የተጾመ ጾም ነው። ከላይ ካሉት ሹማምንቶቹ ጀምሮ እስከታች ሰው እንስሳቶችም ጭምር ከውሃና ከምግብ እንዲከለከሉ ነው የተደረገው። ዮናስ ምን ብሎ ቢያስተምር ነው ምን ብሎ ቢናገር ነው ብንል ዮናስ ትጠፋለች ብሎ ነው ማስተማር የጀመረው ወይንም ደግሞ ልትጠፉ ነው ብሎ ነውና የሚሰሙት ነገር ሟርት ነው የሚሰሙት ነገር ላይሆን ይችላል ብለው ካሉበት ኃጢአት ላያነቃቸው የሚችል ምክንያት ነው ብለው ሊወስዱት ይችሉ ነበር። ግን የእግዚአብሔር ፈቃድ ውስጥ ስለነበረ የዮናስን ስብከት ባደመጡበት ወቅት ወዲያውኑ ወደ ጾማቸው ነው የሄዱት። 3 ቀን 3 ሌሊት ከጾሙ በኋላ ግን አምላካችን ልዑል እግዚአብሔር የተናገረውን እንዳስቀረና ያለውን ጥፋት እንደመለሰ ይነገራል። ለምንድን ነው ተብሎ ይጠየቃል። በቤተ ክርስቲያናችን ውስጥ አንድ ነገር ስለተነገረ ሁሌም ይፈጸማል ሁሌም ፍጻሜውን ያገኛል ማለት አይደለም። ይሄንን የምንለው ከምን አንፃር ነው? ትንቢት ለሁለት ይከፈላል። አንደኛው ፊክስድ ፕሮፌሲስ ቋሚ የሆኑ ትንቢቶች አሉ። ሁለተኛው ደግሞ ኮንዲሽናል ወይንም ደግሞ እንደ ሁኔታው ሊሆኑ የሚችሉ ደግሞ ትንቢቶች አሉ። ከሁሉም በፊት ግን ማቆም ያለብን እግዚአብሔር አምላክ ስለተተነበየ ትንቢት መፈጸም ብሎ የፈጠረውን የሰው ልጅ ምህረትን ከማድረግንና በቸርነቱ አይን ከመመልከት እንደማይቆጠብ ነው። ለነነዌም ያደረገላቸው ይሄ ነው። ስለተናገርኩኝና ትጠፋላችሁ ስላልኩኝ መጥፋት አለባችሁ ብሎ እግዚአብሔር አምላክ ሊወስንባቸው አልወደደም። ይሄ ኮንዲሽናል ፕሮፌሲ ነው ብለው ሊቃውንተ ቤተክርስቲያን ያስተምራሉና የጌታችን ኢየሱስ ክርስቶስ ይህንን ነገር ማድረጉን ግን ዮናስ ስላልተረዳው መጀመሪያውኑ ውሸታም መሆኔን ይሄው አስረግጫለሁ አለ። ወደ ተራራ ወጥቶ አንድ መዓት ይወርዳል አንድ ምልክት ያለው ባለበት ጊዜ ላይ ሲያጣ እና ጌታችን አስተማረው በአንዲት ቅል ጋርዳው ከዛ በኋላ ደግሞ ያቺው ቅል ደግሞ ስትረግፍና ፀሐዩ መልሶ ሲመታው አምርሮ ተናገረና ጌታችን አንተ ላላበልቀልከው ቅል እንዲህ የምትጨነቅ ከሆነ ለፈጠርኩትም ሰው በዚህ ያክል ልክ የምጨነቅና ማስብ ነኝ ብሎ እግዚአብሔር አምላክ አስተምሮታል ማለት ነው።